ወደዛ ለመሄድ ነው እንትን ማድረግ ያለብን። ይሄን ለማድረግ ደግሞ የመንግስት ትምህርት ቤቶችን ኤቭሪዌር በከተማም ሆነ በገጠር ያሉትን ማስተካከል አለብን ነው። ከዚህ አንፃር ነው ዘንድሮ ባለፈው አመት ይሄ በጥያቄው ላይ እንደተነሳው 1225 justice for students በሀብታምና በደሃ ልጅ መካከል ያለው ልዩነት በኢኮኖሚ እንዳለ ሆኖ የወደፊቱን ህይወቱን በሚወስነው በትምህርት ላይም እንደዚሁ ያንን ሚረር የሚያደርግ ልዩነት ከተፈጠረ አንድ ህብረተሰብ ተደላድሎ መኖር አይችልም። እኛው ባለንበት ሁኔታ ሀብታም ብቻ ሳይሆን መካከለኛ መደብ የምንለው ህብረተሰብ ሁላችንም ልጆቻችንን የግል ትምህርት ቤቶች ልከን በመንግስት ትምህርት ቤቶች ላይ ውሳኔ እየሰጠን ያለው ይሄ መንግስት ትምህርት ቤቶች ላይ ልንሰጠው የሚገባውን አቴንሽን በተወሰነ ደረጃ ዝቅ አድርጎታል ብያምናለሁ። እዛ ላይ አጠንክረን መስራት አለብን። የመንግስት ትምህርት ቤቶች ከዚህ በፊት እንደነበረው አትሊስት እኛ የምናስታውሰው በጃንሆይ ጊዜ የነበረው የመንግስት ትምህርት ቤቶች አራዝ ጉዳዝ የግል ትምህርት ቤቶች ከዛ ወጥተን አሁን በጣም ትልቅ የሰማይና የመሬት ልዩነት ያንን መከላከልና የመንግስት ትምህርት ቤቶችን የሚገባቸው ልጆቻችን የሚገባቸውን ጥራት ያለው ትምህርት እንዲያገኙ ማድረግ አለብን። በጣም የሚገርም አንዳንድ ጊዜ ይሄ የአይዲዮሎጂ እንዴት እንደሚሰራብን እንትን እንላለን። ያው ፊንላንድ የከበረች ሀገር ፊንላንድ በ1976 ዓመተ ምህረት የፊንላንድ ህዝብ ተሰብስቦ ውሳኔ ያሳልፋል። ሬፈረንደም በዛ ሬፈረንደም ላይ ያሳለፈው ማንም ልጅ ለትምህርት ቤት ገንዘብ እንዳይከፍል መንግስት ወይ ማህበረሰብ ሁሉንም ልጅ እኩል ትምህርት የመስጠት ግዴታ አለበት። እንደ ግዴታ ነው፣ መብት ነው። እኩል ትምህርት መስጠት አለብን ተብሎ ለዚህ ነው ፊንላንድ ውስጥ አሁን የግል ትምህርት ቤት የሚባል ነገር የለም። መንግስት ትምህርት ቤት ደግሞ ሁሉም እኩል ነው። the best ትምህርት ቤት የት ነው ፊንላንድ ስትል ትምህርት ቤት አጠገብ ያለው ትምህርት ቤት ነው የሚባለው። ቢኮዝ ሁሉም አንድ ላይ እንደዛ ወደዛ ለመሄድ ነው እንትን ማድረግ ያለብን። ይሄን ለማድረግ ደግሞ የመንግስት ትምህርት ቤቶችን ኤቭሪዌር በከተማም ሆነ በገጠር ያሉትን ማስተካከል አለብን ነው። ከዚህ አንፃር ነው ዘንድሮ ባለፈው አመት ይሄ በጥያቄው ላይ እንደተነሳው 1225 ግድም ትምህርት ቤቶች ምንም አለማሳለፋቸው ባለፈው አመት እንትን ነበር የምናደርገው ይሄ የክትትልና ያላሳለፉትን ትምህርት ቤቶች እንትን የማድረግ አሁን ግን የለም። ይሄ ስር የሰደደ ችግር ስለሆነ ብለን ከማስተር ካርድ ፋውንዴሽን ጋር
ስምምነት ላይ ደርሰ 700 በጣም የተጎዱ ትምህርት ቤቶች ነው በማሳለፍ ደረጃ ከፍተኛ ችግር ያለባቸውን 700 ትምህርት ቤቶች አይደንቲፋይ አድርገን አንድ አመት ሙሉ ፉል ኤክስፐርቶች ያሉበት ክትትልና አገዝ እንዲደረግ በዚህ አመት እንጀምራለን ስራውን ከዚህ ከአንድ ወር በቅርብ ነው የተበራረሙ ከአንድ ወር በኋላ ስራውን እንጀምራለን